ሩታን በጊዜ ብናሳከማት ባይ ሩታ አብዳለች። ሩታ በትክክል ጨልላለች። እኔ ቤተሰብ ይህን ነገር ስናገር ከምን አንጻር እንደሆነ በደንብ አስረዳቸዋለሁ። ግን ለስድብ እንዳይደለ እንድትረዱ ወይም ደግሞ ለፉገራ እንዳይደለ እንድትረዱ ይፈልጋል። በትክክል እኔ እየታየኝ ያለው ሩታ የአእምሮ ክትትል ያስፈልጋታል። ቤተሰብ የምር በቃ ይሄ አእምሯቸው የሚታመሙ ሰዎች የሌለ ድምፅ ይሰማሉ። የራሳቸውን ድምፅ ሆነ የሌላ ሰው ስማቸውን ሲጠራ ወይ የሆነ ነገር ማንም ያላላቸውን ነገር እንዲህ ብሎሃል የሚል መጥፎ ከአጋንንታዊ የሆነ ድምፅ ሊሰሙ ይችላሉ። እንደዚህ በቃ አጋንንታዊ ስላልኩ እሺ ስላመናፈስኩት ይቅርታ። ግን በቃ የሚታመሙ ጭንቅላታቸው የሚታመሙ ሰዎች እንደዛ ይሰማሉ። ሩታ የሌለ ነገር እየሰማች የሌለ ነገር ጭንቅላቷ እየፈጠረ አብርሽ ይወደኛል እያለች ነው። ቤተሰብ አብርሽ ስለ አብርሽ መውደድ እና አለመውደድ መጨረሻ አካባቢ እንዴት እንደሚወዳት እንዴት እንደሚያፈቅራት እናያለን። ሩታን ማለት ነው። እኔ እውነት ሩታ እያለች ማለት ነው ርዕስ እየቀያየሩ ልመና በጣም ሰለች። ርዕስ እየቀያየሩ ልመና። ዛሬ ደግሞ ጥፋተኛውን ሄርሜላ አድርጋ ሄርሜላን ከህይወታችን ውጭ ልትል ጠራች ከፍቅር ጋር በመሆን ሲጀመር። ቆይ እንዲሁም ፍቅርን ካነሳው አይቀር ማለት ነው ትናንት ፍቅር ምን ስትሆን ነበር? ፍቅር ረሳሻት ነው ሩታ አለቃቅሳ ምናምን ነገር አብርሽን ስመው አክፋ አይደለ ሄደችው። እንደምድብ አንቺ ላክሻት ምናምን ነገር ከሆነና የምርም አሁን እንትን ላይባል ከሆነ እንደ ፍቅር ላይቀጠል ከሆነ ለምን ስማው ሄደች? እቺ ቢያንስ ጥያቄ አትሆንብሽም? አሁን ከፍቅር ጋር ራሱ ዛሬ እንደገና ስትመጪ ማለት ነው። እኔ ለዛ ነው ቤተሰብ ሩታ የሚታየው ነገር አይታያትም። ማይታየው ሌላ ጭንቅላ ያልተፈጠረ ነገር እየታያት እየጨለለች ነው ቤተሰብ። ለዛ ነው እኔ ሩታን ጨለላለች ምለው። እንዴ ትላንት እንግዲህ እኛ የጠበቅነው ይሄን አይደለም። እንግዲህ ከትላንትናው ቪዲዮ አንጻር ማለት ነው በቃ የጠበቅነው ፍቅርን ራሱ የሚጋጩ የሚጣሉናን ነገር ነበር የመሰለን። ምክንያቱም ፍቅር አሳሳሟ ራሱ ለየት ይላል ነው ወይስ አብርሽ ማንም የሄደ ይሳሞ የቀፈው ችግር የለውም ግን ከአንቺ ጋር እንዲኖር ነው የፈለግሽው ማለት እንዲህ ባልነት እንደዛ ነው።